የጴጥሮስን እንባ ስጠኝ እልሃለሁ፣ ኃጢአቴን ልናዘዝ ፍቅርን እያየሁ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ። ቸርነት በዝቶ ምሕረት ቢያሰጠኝ ዘርግቼ ደምን የምትጠጡ ተኩላዎችና ቀበሮች በእንጨት መስቀል ላይ ወደ ሞተው የናዝሬት ሰው አሁን ተመልከቱ፣ ደሙ በእናንተ በልጆቻችሁ ላይ ይሁን አሏቸው። እነርሱ ግን ደስ በመሰኘት እያፌዙ ደረታቸውን እየደቁ ፊታቸውን እየነጩ እስከ ሺህ ትውልድ በእኛና በልጆቻችን ላይ ይሁን አሉ። ኪርያላይሶን ክርስቶስ ናይን ለማሰበቅታኔ ብሎ በታላቅ ቃል ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ከዚያ ያሉ አይሁድም ኤልያስን የሚጠራ መሰላቸው። እርስ በርሳቸውም ኤልያስ መጥቶ ያድነው እንደሆነ ተዉትን ያሉ። ጌታችን ኢየሱስ ክርስቶስም ከእንጨት መስቀል ላይ ባወጡት ጊዜ ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ፀሐይ ጨለመ፣ ጨረቃም ሁለመናው እንደ ደም ሆነ፣ ቀኑም ጨለማ ሆነ። የምኩራብ መጋረጃም ከላይ እስከታች ተቀደደ። ታላቅ ንውጽውጽታና ፍርሃት ሆነ። አለቱ ተሰነጠቀ፣ መቃብሮችን ተከፈቱ። ከደጋግ አባቶች ወገን ብዙዎች ከሙታን ተነሱ። የክብር ባለቤት ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ በታላቅ ድምፅ ጮኸ። ነፍሱን በአባቱ ፍቃድ ከስጋው በስልጣኑ ለየ። ከወታደሮቹ አንዱ ሄዶ በጦር ጎኑ ነጋው። ከተወጋበትም ጎኑ ውሃና ደም በአንድነት እንደ ለፊደል መንታ ሆኖ ወረደ። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስም ምድር ጨለመች። ይቅርታው ቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን። ከአውለት ቅረብ ስእለት የሃቤ ከግዚኦ በከመ ቃልከ አለብወኒ ትብጻት ሰበቆት የቅድሜ ከግዚኦ በከመ ቃልከ አድኅነኒ ጎሳ ከናፍር ስብሐቲከ ዘጥመ ሞተ በሥጋ ዘጥመ ሞተ በሥጋ አምላኬ ለምን ተውከኝ ማለት ነው። ከዚህ በኋላ አባት ሆይ የማያውቁትን ይሰራሉና ይቅር በላቸው ብሎ አሰምቶ ተናገረ። Ela
በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ ፍካሬ ዘጻድቃን ወዘኃጥአን ብእሱ ብእሲ ዘይወረ በምክረ ረሲዓን ወዘይነብር ውስተ መንበረ ምስተ ጻድቃን ወዘጎ ያነብብ መዓልተ ወሌሊተ ተትው ፍሬሃ በበጊዜሃ ወኩሎ ዘገብረ ይፌጽም ዳሞ ከመ መሬት ዘይገፍ ነፋስ እምገጸ ምድር ወኢኃጥአን ውስተ መክረ ጻድቃን ወፍኖቶሙ ሰለኃጥአን ትጠፍር። Let's go.